ሰላም ለእናንተ ይሁን ወገኖቼ። በጌታ በኢየሱስ ስም ሰላምታዬን እያቀረብኩኝ በዚህ ቦታ የቆምኩበት ቦታ ከዚህ በፊት አስታውቄ ወይም ተናግሬ ነበረ። 41 ሙሉ ወንጌል ነው ቦታ መንግስት የሰጠን ቦታ ላይ ነው ያለሁት። ጌታ አመስግናችሁልኛል። ክብር ለጌታ ይሁን። ሁሉ በጎ ስጦታ ፍጹም በረከት ከእግዚአብሔር ዘንድ ነው ይላል የእግዚአብሔር ቃልና እግዚአብሔር ብዙውን ጊዜ የጸለይንበትን ቦታ ሰጥቶናል። ሰፊ ቦታ ነው። ነገር ግን ይሄው እንደምታዩት ጫካ ነው፣ ሌቪል አልሆነም እና በዛ የተነሳ የእናንተ እርዳታ ያስፈልገናል። የምትችሉትን ያህል ወገኖች ነው እኔ ወገኖችን እየጠየኩ ያለሁት። የምትችሉትን ያህል እጃችሁን ብትዘረጉልን እኔ በጣም ደስ ይለኛልና አሁን ደግሞ ነገ ማለት አርብ፣ ቅዳሜ፣ እሁድ ኮንፈረንስ አለ። ለዛ ኮንፈረንስ ለማስተካከል ፈልገን አልቻልንም። ፈንድም እንትን ለማለት ብዙ ተቸጋግረናልና ወንድሞች እህቶች የእግዚአብሔርን ስራ ከእናንተ ጋር እሰራለሁ የምትሉት ከጎናችን ብትቆሙ አካውንት እናስቀምጣለን። እግዚአብሔር በረዳችሁ እንድታግዙን ብለን ነው በእግዚአብሔር ፍቅር የምንጠይቃችሁ። አንደኛ ነገር ኮንፈረንሱን መታችሁ እንድትካፈሉ በጣም አስፈላጊ ነው። አርብ፣ ቅዳሜና እሁድ ነው የሚጀመረው። በ12፣ በ13፣ በ14 የተለያዩ አገልጋዮች ይመጣሉ፣ ዘማሪዎች ይመጣሉ። በዚህ ቦታ ላይ ኮንፈረንስ እናደርጋለን ከነገ ጀምሮ፣ ከአርብ ጀምሮ ማለት ነው። ስለዚህ ይሄንን እግዚአብሔር ያዘጋጀላችሁን ማዕድ መቀበል ወይም መውሰድ የምትፈልጉ መታችሁ መካፈል ትችላላችሁ። ከየቦታ ጥራችን ሰዎች ይፈወሳሉ፣ የእግዚአብሔር ቃል ይሰበካል፣ ዝማሬ አምልኮ አለ። እዚህ ከኛ ጋር እንድታመልኩ በዛውም ደግሞ ለሌሎች እንድትናገሩ እንደገናም እግዚአብሔር አምላክ ይሄንን ቦታና ስፍራ የሰጠንን እናንተ ደግሞ ከጎናችን እንድትቆሙ በጣም እግዚአብሔር ይባርካችሁ። ልታደርጉም ያላችሁ ይባርካችሁ፣ እያደረጋችሁ ያላችሁም እግዚአብሔር አምላክ ይባርካችሁ። ይሄንን ነው የምላችሁና መታችሁ እንድትካፈሉ ኮንፈረንሱን መታችሁ እንድትካፈሉ አደራ ላለሁ። ላልሰሙት አሰሙ፣ ላልሰሙ ንገሩ። በጎ ስጦታ ፍጹም በረከት ከላይ ነው። ከላይ የሆነው በረከት ደግሞ ያገኛችኋል። ጸሎት አለ፣ ዝማሬ አለ፣ ቃል አለ። 41 ማዞሪያ ሙሉ ወንጌል በተለምዶ ኳስ ሜዳ የሚባልበት ቦታ ላይ ነው ያለነው። ያልሰሙ እንድታሰሙ፣ የሰማችሁ ደግሞ መታችሁ እንድትካፈሉ። በዛውም ደግሞ ኩፖን እየሸጥን ነው። ኩፖኑንም ለመግዛት ተዘጋጅታችሁ እንድትመጡ እግዚአብሔር ደግሞ ይረዳችኋል። 50 ሎሚ በሰው አባባል ማለቴ ነው። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነው። በምታደርጉት ነገር ከብዛት የእግዚአብሔር ቤት ይሰራልና አደራ ላችኋለሁ። ያው ጫካ እየታያችሁ ነው፣ ሙሉ ዙሪያው ጫካ ነው። አሁን ደግሞ ዳገቱ ላይ ነው ቆሜ ያለሁት። በጣም ከባድ ዳገት ነው። እሱን ትንሽ ወደ ታች ብር ያስፈልጋል። ወደ ታች እንትን ካላለ ካልታረሰ ምንም ነገር ልጆች ራሱ መማሪያ ቦታ የላቸውም። እኔ በጣም እየተቸገርኩኝ ነው። ፀሐይ ነው እያስተማርኳቸው ያለሁና ይሄን ሁሉ ግምት ውስጥ አስገብታችሁ እንድትረዱን ወገኖቼ የምትችሉትን ያህል ይሄ አገልግሎታችሁ ነው። እግዚአብሔር ይረዳችኋል፣ እግዚአብሔር ያግዛችኋል፣ እኛንም ያግዘናል። ከሁሉ በላይ ደግሞ በጸሎታችሁ አስቡን እባካችሁን። በጸሎታችሁ እንድታስቡን አደራ እንላለን። ከሁሉ በላይ ጸሎት ነው። ለእግዚአብሔርም ከነገራችሁልን እግዚአብሔር ደግሞ እኛን በብዙ ይረዳናል። እንደዚሁ መኪና ያላችሁ ይሄንን እኔ እስቲ ልረሳው ላስተካክለው የምትሉም ካላችሁ እግዚአብሔር በእውነት በጥፍ ይባርካችኋል። ትንሽ ወደ ታች ለመናድ
በእንደዛ አይነት እንኳን የምታግዙን ካላችሁ እግዚአብሔር አምላክ ኑሯችሁን፣ ቤታችሁን፣ ትዳራችሁን ይባርካልና አገልግሎታችሁን ይባርካል። በአገልግሎትም ይሄን ስጦታ አለኝ የምትሉ ባላችሁ ስጦታ እግዚአብሔርን ቤት አብረን እንድናገለግል ኑ አብረን እናገለግላለን። እግዚአብሔር አምላክ ዘመናችሁን ይባርክ፣ ህይወታችሁን ይባርክ። ኑ አገልጋዮች አለን፣ እንጸልይላችኋለን። ብዙ ነፃ የሚወጡም አሉ፣ እግዚአብሔር ጌታን የሚቀበሉ አሉ። ከኛ ጋር እንድታገለግሉ ያልዳኑ ደግሞ ሰዎች ይዛችሁ እንድትመጡ በእውነት እግዚአብሔር በዛ በረከት በሰማያዊ በረከት ምድራዊ በረከት ይለቅላችኋልና በጌታ በኢየሱስ ስም እኔ ጸልይላችኋለሁ። ተባረኩ። ዘመናችሁ የተባረከ ይሁን። ህይወታችሁ ይባረክ፣ አገልግሎታችሁ ይባረክ፣ ስራችሁ ይባረክ፣ እድሜያችሁ የተባረከ ይሁን። ልጆቻችሁ ይባረኩ፣ ትዳራችሁ ይባረክ፣ ያላችሁት ነገር ሁሉ የተባረከ ይሁን። በጌታ በኢየሱስ ስም ጸልይላችኋለሁ። ለሁሉም እጸልያለሁ። ይሄን ለሚሰማ ሁሉ ይህን ቪዲዮ ለሚሰማ ሁሉ በኢየሱስ ስም ባላችሁበት በመስሪያ ቤታችሁ ተባረኩ፣ በጎረቤቶቻችሁ ተባረኩ። በምትውሉበት ሁሉ እግዚአብሔር አምላክ ለበረከት ምክንያት ያድርጋችሁ። ላደረጋችሁ ለምታደርጉት ነገር ሁሉ እግዚአብሔር አምላክ ነው ዋጋ የሚከፍለው። ዋጋችሁ ከእግዚአብሔር ዘንድ ስለሆነ በጌታ በኢየሱስ ክርስቶስ ስም ዘመናችሁ ብሩክ ይሁን፣ ህይወታችሁ ብሩክ ይሁን፣ መንገዳችሁ ብሩክ ይሁን። የነካችሁ ሁሉ በኢየሱስ ስም የተባረከ ይሁን። ተባረኩ። እግዚአብሔር አምላክ ይባርካችሁ። እኛን ለመርዳት እኛ ጎን ለመሆን እንዳትረሱ፣ እንዳዘነጉ። እግዚአብሔር እጥፍ ይባርካችኋልና ፕሮግራሙም ኑና ተካፈሉ እንላለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ንጉሱ ይባርካችሁ። ተባረኩ። አሜን።